የባህል ስንፈተ ወሲብ መብቴ ብለው የሚመጡ የነሱ እንዴት ነው? ትንሽ በእነሱ ዙሪያ ማብራሪያ ብትሰጪ። ባህላዊ ሕክምናዎችን ባይ ዘ ዌይ ማለት ነው በሀገራችን መቃወም የሚከብድ ነገር ነው አይደለ? ብዙ ሰዎች የሚቀበሉት ነገር ስለሆነ እኔ ደግሞ ቶታሊ አልቃወመውም። ግን በስንፈተ ወሲብ ዙሪያ ስፔሲፊክ የሆነ ነገር አይናገሩም። እሱም ትክክል አይደለም ብዬ ማሰበው ሰው እኛ ጋር ስትመጡ ማለት ነው ለቶሎ መጨረስ የምንመረምራችሁ ምርመራ፣ ለብልት አለመቆም ችግር የምንመራችሁ ምርመራ፣ ለፍላጎት ማነስ የምንመረምራችሁ ምርመራ፣ ሶስቱም አንድ ላይ ሲመጡ የምንመረምራችሁ ምርመራና ያለው ችግርና መንስኤዎቹ ይለያያሉ። ባህላዊ ሐኪሞች ምንድነው የሚያደርጉት? አንድ ህክምና አንድ ነገር ያነሱና ለስንፈተ ወሲብ ይሄ ህክምና ለየትኛው ስንፈተ ወሲብ፣ ስንት ጊዜ ለቆየ ስንፈተ ወሲብ፣ በምን ምክንያት ለመጣ ስንፈተ ወሲብ ቢባል ምንም አይነት ማብራሪያ አይሰጡም። ከሱ ጋር ነው ችግር ያለኝ ማለት ነው። ለዛ ነው ዘመናዊ ህክምና ሲሆን ግን ውስጥ ያለውን ችግር በትክክል አውቀን ከስር መሰረቱን እናስተካክልላችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው።